ጥያቄ 1 5 የዓለም ዋንጫን በብዛት ያሸነፈች ሀገር ማን ናት? 5 ሰከንድ አላችሁ። 5 4 3 2 1 መልስ ብራዚል 5 ጊዜ። ጥያቄ 2 5 በቻምፒዮንስ ሊግ ብዙ ጎል ያስቆጠረው ተጫዋች ማን ነው? 5 ሰከንድ አላችሁ። 5 4 3 2 1 መልስ ክርስቲያኖ ሮናልዶ። በአንድ የካሌንደር ዓመት ብዙ ጎል ያስቆጠረው ተጫዋች ማን ነው? 5 ሰከንድ አላችሁ። 5 4 3 2 1 መልስ ሊዮኔል ሜሲ 91 ጎሎች በ2012። ጥያቄ 4 5 የመጀመሪያውን የዓለም ዋንጫ ያሸነፈችው ሀገር ማን ናት? 5 ሰከንድ አላችሁ። 5 4 3 2 1 መልስ ኡራጓይ 1930። ጥያቄ 5 5 በቻምፒዮንስ ሊግ ብዙ ጊዜ ያሸነፈው ክለብ ማን ነው? 5 ሰከንድ አላችሁ። 5 4 3 2 1 መልስ ኮመንት